የሴቶች ትምህርት ቤት ውስጥ የምታስተምር መልካም መምህርት ነበረች። ተማሪዎቿን ቁርአን በመቅራት ሰላት በመስገድና ሂጃብ መልበስን ታስተምራቸው ነበር። እነርሱም ተግባራዊ ያደርጋሉ። ከዕለታት አንድ ቀን ግን አንዲት ተማሪ ሂጃብ መልበሷን አቆመች። ለመምህርቷም እንዲህ አለቻት፣ በዓለም ላይ ያሉ ስለ ሴቶች ነፃነት የሚታገሉ ሰዎች ስለ ሴቶች የአለባበስ ነፃነት የሚናገሩትን አልሰማሽም? መምህርቷም ፈገግ ብላ እንዲህ አለቻት፣ ለጥያቄዎችሽ መልስ ከመስጠቴ በፊት አንድ ታሪክ ልንገርሽ። ከዕለታት አንድ ቀን አንድ እረኛ በጎቹን ወደ ማደሪያቸው አስገብቶ በሩን ዘጋው። ታዲያ የተራቡ ተኩላዎች መጥተው በጎቹን ለመብላት ሲፈልጉ በሩ ዝግ ሆነባቸው። ከዚያም እነዚህን በጎች ከማደሪያቸው እንዴት ማስወጣት እንደሚችሉ አሰቡ። ከእረኛው ቤት አጠገብ በመቆም ስለ በጎቹ ነፃነት መለፍለፍና መጮህ ጀመሩ። በበጎቹ በረት ዙሪያም እየዞሩ ይህንን ተግባር ቀጠሉ። ታዲያ በጎቹ የተኩላዎቹን ስለ በጎች ነፃነት መታገላቸውን ሲመለከቱ ውስጣቸው ደስታና ተነሳሽነት አደረ። ከዚያም በሩን በቀንዳቸው ሰብረው ከማደሪያቸው ወጥተው በየሜዳው ተበታተኑ። በዚህ ጊዜ ተኩላዎቹ ከኋላቸው ያሳድዷቸው ጀመር። እረኛው ያለምንም ጥቅም ተመለሱ እያለ ይጮሃል። ተኩላዎቹ በጎቹን ያለ ጠባቂ በግል አጣው ስላገኟቸው ምግብ አደረጓቸው። የኔ ልጅ፣ ይህ ታሪክ ስለ ሴቶች ነፃነት ከሚደረገው ትግል ጋር ይመሳሰላል። በዓለም ላይ ያሉ ተኩላዎች ወደ ጥብቅ ንጹህና ሙስሊም ሴቶች በቀላሉ ለመድረስ ባለመቻላቸው የፈጠሩት የውሸት ትግል ነው። ዓላማውም የሴቶች ነፃነት ሳይሆን ወደ ሴቶቹ በነፃነት መድረስ ነው። አላህ ሁኔታዎችን እንዲያገራልን እንማጽነዋለን። የኔ ልጅ፣ እንደ ሮም መንገዶች ሁሉ ወደ አንቺ የሚያዳርሱ ሳይሆኑ ልክ እንደ ካዕባ ወደ አንቺ መድረስ የሚችለው ሰው የተመረጠ እንዲሆን አድርጊ። እንዲህ የሚለውን የአላህ ቃልም ተግብሪ አለቻት። يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين። ተማሪዋ የመምህርቷን ንግግር ስትሰማ እንባዋ በጉንጮቿ ላይ መፍሰስ ጀመሩ። አስተማሪዋንም ይቅርታ ጠየቀቻት። በቀጣዩ ቀን ተማሪዋ በሂጃብ ተውባ ወደ ትምህርት ቤት መጣች። ከዚያም ጊዜ ጀምሮ የአላህን ትዕዛዝ የማትጥስ መልካም ሴት ሆነች።